ከወንጀሎች ወንጀል የመጀመሪያው ወንጀል አልሽራኩ ቢላህ ምንም አይነት ድርድር የሌለው የመጀመሪያው ማዕሲያ ምንም ወደ ግራም ወደ ቀኝም ሊባልለት የማይችል ዑዝር ሊሰጠው የማይችል ሙሲባን ቀጥታ ይዞ የሚመጣው ማዕሲያ የመጀመሪያው አልሽራኩ ቢላህ በአላህ ላይ ማጋራት በአላህ ላይ የሚያጋራ ሰው ይቅር ሊባል ይችላል ሊታለፍ ይችላል አላህ Subhanahu Wa Ta'ala ሊያልፈው ይችላል ከሚሰራው ኸይር አንፃር ወይንም ደግሞ ከሚያደርገው ሰብር አንፃር አላህ ይቅር ሊለው ይችላል ተብሎ አይታሰብም ሽርክ ያለበት ሰው የማሲያዎች ቁንጮ ምንድነው ሽርክ ነው አልሽራኩ ቢላህ ዛሬኛ ያው ዳዕዋም ስናደርግ ስለ ሽርክ መግለጽ ብንፈራም ስለ ሽርክ መናገር የሰው ልጆችን ይከፋፍላል ብለን ብናስብም ስለ ሽርክ መናገር አደብ አይደለም ብለን ብናስብም ስለ ሽርክ ለሰው ልጆች ግልጽ ማድረግ ይከፋፍላል የሙስሊሙን አንድነት ያከስማል ብለን ብናስብም የማዕሲያዎች ቁንጮ የሰው ልጆችን የሚበታትነው ምንድነው ሽርክ ነው ልክ አላህ Subhanahu Wa Ta'ala ቁርአኑ ይግፍሩ አዩሽረከ ቢሂ ወይግፍሩ ማ ዱነ ዛሊካ ሊመን የሻአ አላህ Subhanahu Wa Ta'ala ሽርክ ያለበትን ሰው አይምርማል ማርታን አይለግሰውም ምንም ቢሰራ አላህ ማርታን አይለግሰውም ልክ ከነብዩ አለይሂ ሰላቱ ወሰለም ጋር ጎን ቆሞ ሲታገል እንደነበረው እንደ አቡ ጣሊብ ማለት ነው እኔ በህይወት ካለው ድረስ ሙሽሪክ ሙጅሪም የተባለ አምባገነን የሆነ ሰው አንተ አጠገብ አይደርስም ቀብር ላይ ገብቼ ለጥ እስከምል ድረስ ዳዕዋን ወደፊት ቀጥል ብሏቸው ነበር አይደል አጎታቸው ነብዩ አለይሂ ሰላቱ ወሰለም عن سعيد بن المسيب عن أبيه قال لما حضرت أبا طالب الوفاة دخل عليه النبي صلى الله عليه وسلم وعنده أبو جهل وعبد الله بن أبي أمية فقال النبي صلى الله عليه وسلم أي عمي قل لا إله إلا الله أحاج لك بها عند الله فقال أبو جهل وعبد الله بن أبي أمية يا أبا طالب أترغب عن ملة عبد المطلب موت عفاف لا يبون بسات عقوتي وي قل لي لا إله إلا الله أحاج لك بها عند الله الله زند عنده كراكر الله لا إله إلا الله بل اللي يسيلوت النبي عليه الصلاة والسلام ያው መጥፎ ጓደኛ መጥፎ ዘመድ መጥፎ ጎረቤት መጥፎ ሌላ ነገር ይዞ ይመጣልና ያባቶችን የዘሮችን ሃይማኖት ተተትሞታለህ ትዋረዳለህ አሉት ከዛ በነበረበት ሃይማኖት ሞተ ነብዩ አለይሂ ሰላቱ ወሰለም حدثني محمد بن بشار قال حدثنا غندر قال حدثنا شعبة قال سمعت أبا إسحاق قال سمعت النعمان رضي الله عنه قال سمعت النبي صلى الله عليه وسلم يقول إن أهون أهل النار عذابا يوم القيامة لرجل توضع في أخمص قدميه جمرة يغلي منها دماغه وبه إليه قال حدثنا عبد الله بن رجاء قال حدثنا إسرائيل عن أبي إسحاق عن النعمان بن بشير رضي الله عنهما أنه قال سمعت النبي صلى الله عليه وسلم يقول إن أهون أهل النار عذابا يوم القيامة رجل على أخمص قدميه جمرتان يغلي منهما دماغه كما يغلي المرجل بالقمقم ተረከሶቹ ማከል የጀሃነም ፊም ተተክሎለት ራሱ ይንተከተካል አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ እስልምና ላይ መልፋትና መትካት ኸይርን ነገር ወጪ ማድረግ ብቻ ቢሆን ኖሮ የነብዩ አለይሂ ሰላቱ ሰላም አጎት ከጀሃነም ነፃ ይወጣ ነበር በመስራት ቢሆን ሰርቶ ነበር ነብዩን አለይሂ ሰላቱ ሰላም በጣም ይወዳቸው ነበር ያከብራቸው ነበር በነብዩ አለይሂ ሰላቱ ወሰለም ላይ ምንም አይነት ሙሲባ እንዲደርስ አይፈልግም ነበር እሱ ከሚበላው ምግብ የተሻለ ምግብ ነብዩ አለይሂ ሰላቱ ሰላም እንዲበሉ ይፈልግ ነበር ይራራላቸው ነበር ያዝንላቸው ነበር ማከውኒ ግን ላ ኢላሃ ኢላላህ ስላልተቀበለ ግን ጀሃነም ውስጥ የጀሃነም ፊም እግሮቹ ላይ ተተክሎለት ራሱ ይንተከተካል አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ የመጀመሪያው ሙሲባ አልሽራኩ ቢላህ ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت بيجانداندو أمة لاي الله ملكتنيا لك ያለው ምን የሚል أن اعبدوا الله واجتنبوا الطاغوت አላህን በብቸኛነት አምልኩ አጉታት የተባሉ ነገሮችን በሙሉ ራቁ የሚል መልእክተኛ ልክ ያለው ይሽሪክ ቢላህ فكأنما خر من السماء الى الله سبحانه وتعالى በአላህ ላይ የሚያጋራ ሰው ልክ ከሰማይ እንደሚወድቀው ነው አላህ Subhanahu Wa Ta'ala ወይንም ደግሞ አሞራ ቦጭቃ እንደምትወስደው ነው አላህ Subhanahu Wa Ta'ala ወስዶ ንፋስ ደግሞ ሩቅ በሆነ ቦታ እንደሚጥለው አይነት ሰው ነው በአላህ የሚያጋራ ሰው ነብዩ አለይሂ ሰላቱ ወሰለም عن عبد الله بن مسعود رضي الله عنه قال النبي صلى الله عليه وسلم
من مات وهو يدعو من دون الله ندا دخل النار رواه البخاري كالله وجه ليلان أكال يترى يموت سو جهنم قبا مقباتو أي كرين والو يالله ملك سلزي يمجمروا معسيا يمعسياو قنچو بالله لا يمغارات يمعسياو قنچو نبي عليه الصلاه والسلام ሲታገሉበት የነበረው መካ ላይ የመጀመሪያ ጥሪ ሲያደርጉት የነበረው ነብዩ عليه الصلاه والسلام ስለ አቂዳ ነው እያንዳንዱ ሙስሊም አቂዳ የሚባለው ነገር ውስጡ ላይ ሊኖር ይገባል ሊሰማውም ይገባል ከአላህ ውጭ ያሉ አካላቶች ሲጠሩ ይድረሱልኝ ይቁረጡኝ ያውጡኝ ይድፉኝ ይያዙኝ ሲባል بالله لا يسيجار أيتو زم يميل سو فايدة خير يكجلم كسو نبي عليه الصلاة والسلام عن ابن عباس أن رجلا قال للنبي صلى الله عليه وسلم ما شاء الله وشئت فقال أجعلتني لله ندا ما شاء الله وحده ቁጭ ባሉበት መጣና እርሶና አላህ ካሉ ዛሬ የኔዋ ሐጃ ተሳካቻላቸው ለነብዩ አለይሂ ሰላም እንዲ ለአላህ ብት ያረከኝ እንዲ ዛሬ እኮ ትንሽ ሰፊና ምናምን የወንደው ቡኻሪ ሙስሊም ቀርቷል የሚባሉ ሰውዬ 2000 እንደዚህ ምናምን የጠመጠሙት ሰውዬ እጃቸው ተስሞ እንዲ ጣውላ ላይ ሲቀመጥ ወይንም ደግሞ እግራቸውን መቶ ሲስማቸው እርሶ ባይኖሩ ዲኑ ለዚህ አይደርስም ነበር ሲባል ማሻአላህ አንተ ነው የገባ በቃ ሂድ አንተ አላህ ለኡማው ይባርክ ምናምን ብሎ ነው የሚሸኙት አይደል ነብዩ አለይሂ ሰላቱ ወሰለም ለአላህ ብት ያደረከኝ እንዲ አላህ ብቻ ካለ የምትለዋን ነገር አስብታሉት ነብዩ አለይሂ ሰላቱ ወሰለም ለፋጢማስ ምን አሏት حدثنا أبو اليمان أخبرنا شعيب عن الزهري قال أخبرني سعيد بن المسيب وأبو سلمة بن عبد الرحمن أن أبا هريرة قال قام رسول الله صلى الله عليه وسلم حين أنزل الله وأنذر عشيرتك الأقربين قال يا معشر قريش أو كلمة نحوها اشتروا أنفسكم لا أغني عنكم من الله شيئا يا بني عبد مناف لا أغني عنكم من الله شيئا يا عباس بن عبد المطلب لا أغني عنك من الله شيئا ويا صفية عمة رسول الله لا أغني عنك من الله شيئا ويا فاطمة بنت محمد سليني ما شئت من مالي لا أغني عنك من الله شيئا تابعه أصبغ عن ابن وهب عن يونس عن ابن شهاب ነብዩ አለይሂ ሰላቱ ሰላም ያ ፋጢማቱ ከገንዘቤ የፈለግሽውን ጠይቅኝ አሏት ሰጥሻለሁ ምንም ችግር የለም ማለት ነገር ግን ከቂያማ ቀን ውርደት ነፍስሽን ከመናዲኝ ከጀሃነም ነፃ አውጪ አሏት ነብዩ አለይሂ ሰላቱ ሰላም ይህ ነው ስሜት ጊራ የሚባለው ነገር ያቂዳ ጊራ ውስጡ ላይ የሌለው ሰው ኸይር አይጠበቅበት ምንም ገንዘብ ቢኖረው ምንም ምላሱ ቢጣፍጥ ምንም መልኩ ቢያምር ምንም ውበቱ የተስተካከለ ቢሆን ምንም አይነት እንግሊዝኛ ማዕት ቢያዘንብብ ያቂዳ ስሜት የሌለው ሰው ኸይር የለው ነብዩ አለይሂ ሰላቱ ወሰላም ኹጥባ ባደረጉበት ሰዓት ከአንሁ ሙንዚር ጀይሽን ይባል ነበር አይደል ልክ ጦርን የሚያሰማሩ ይመስሉ ነበር ስለተው ሲናገሩ ነብዩ አለይሂ ሰላቱ ወሰላም ጦር ሜዳ ላይ የሚያሰማሩ ይመስሉ ነበር ይላል ስለዚህ የመጀመሪያው ልናስጠነቅቅበት የሚገባው ልንጠነቀቀው የሚገባው ሽርክ ነው የበደሎች በደል ሉቅማን ለልጃቸው ምንድነው ያሉት ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን አዚም አሉ ልጄ ወይ በአላህ ላይ እንዳታጋራ ሽርክ ብሎ ማለት የበደል ምንድነው በደል ነው አሉ ስለዚህ ሽርክ የሚባለው ነገር የመጀመሪያ ልንንገበገብበትና ልንጨነቅበት የሚገባ ጉዳይ ነው ሽርክ ያለበት ሰው ጀነት አይከጀልለትም አበደን የሰው ልጆች ዛሬ ቢዘላብዱ ካፊር ሀታ ካፊር ሲሞት እኮ ሶስት ሰው ከመሰከረለት ጀነት ይከጀልለታል የሚባልበት ሰዓት ላይ ነው ሶስት ሰው የመሰከረለት ሰው ለአላሁ ይርጃለው አየድኹል الجنه የሚባልበት ሰዓት ላይ ነው ሽርክ ያለበት ሰው እንኳን በትክክለኛ በእግሩ እየሄደ ሰደቃ ማድረግ ይቀርና ተገልብጦ እንኳን ኸይር ስራ ቢሰራ የለው በአላህ የካደ ሰው ኸይር አይከጀልለት ስለዚህ የማዕሲያዎች ቁንጮና የበደል ቁንጮ ዋናው አልሽራኩ ቢላህ በሽርክ ደግሞ መደራደር አይቻልም ለነብዩ አለይሂ ሰላቱ ወሰለም የተለያዩ ቅሬታዎችን አቀረቡ አይደል አባቶቻችንም እያከበረ አይደለም እንደው ዝምድናም እየቆረጠ ነው ህክማ የሚባለውን ነገርም እየተጠቀመ አይደለም ከፋፈለን ምን ይሻላል ብሎ ሲያቀርቡላቸው ነብዩ አለይሂ ሰላቱ ወሰለም ተቀበሉ እንዴ አላህ መልእክተኛ እናንተ በመንቱሉት የተወሰነ ቀን እንሂድ እኔም በመምለው የተወሰነ ቀን እንሂድ አሉ እንዴ አላህ መልእክተኛ አላሉ እንደው ፀሐይቷ ጨረቃ አንድ እጄ ላይ ብትቀመጥ እኔ ይሄንን የማስተላልፈውን ተውሂድና አቂዳ ለሰከንድ ወደ ኋላ አይደለም አላቸው ነብዩ አለይሂ ሰላቱ ወሰለም እንዲሁም ደግሞ ሌላ ቦታ ላይ ባላቸው انما انا بشر مثلكم يوحى الي انما الهكم اله واحد فمن كان يرجو لقاء ربي فليعمل عملا صالحا ولا يشرك بعباده ربه احد بلاቸው ያ ሙሐመድ እኔ እንደናንተው ሰው ነኝ አለይሂ ሰላቱ ወሰለም ከሰው ልጅ የተፈጠርኩ እንደናንተው ሰው ነኝ አላህ ያላቀኝ ይህንን ቁርአን በጅብሪል አማካኝነት ወደኔ መልእክት በመምጣቱ ከናንተ ደረጃ ተሰጥቶኛል እንጂ እኔም እንደናንተው ሰው ነኝ
ወደ እናንተ የመጣውን መልእክት ያዙ የቂያማ ቀን አላህ ፊት ቀርቦ ሂሳብ እደረጋለሁ ብሎ ያሰበ አላህን የሚከጅል አላህን በብቸኛነት ያምልክ ይሉ ነበር ነብዩ አለይሂ ሰላቱ ሰላም ስለዚህ የመጀመሪያው የማዕሲያዎች ቁንጮ ምንድነው ማዕሲያ አልሽራኩ ቢላህ ነው